በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ጻድቁ አባታችን የአቡነ ተክለ ሃይማኖትን ዜና ገድሉን እናሰማለን። ጸጋ ዘአብ ከዚያች ሀገር ደጋግ ከሆኑ ሰዎች ወገን ሳራ የምትባል ሴት አግብቶ ተቀመጠ። እግዚአብሔርን በማገልገል እጅግ ደግ ሆኑ። ጾም በመጾም ጸሎት በመጸለይ ትዕግስትንም ገንዘብ በማድረግ ከቀን ወደ ቀን በጎ ስራን እያበዙ ሄዱ። እንደ አብርሃምና እንደ ሳራ እንደ ኤልሳቤጥና እንደ ዘካርያስ ሁለቱም እጅግ ይወደዱ ነበር። ነገር ግን ሳራ እጅግ መልከ መልካም ነበረችና ነገሯን የሰማ መልኳን ያየ ሁሉ እጅግ ያደንቃት ነበር። ከአማቷ ቤትም ሳለች በሕግ ጸንታ ስራዋን ሁሉ ገለጠች። ለአንደበቷ መወሰንን ክንዷን ለመፍተል አጸናች። አማቷ የሥራውን ሁሉ ደግነት ባየ ጊዜ ስሟን ለውጦ እግዚአብሔር አላት። ከዚያችም ቀን ጀምሮ በዚህ ስም ስትጠራ ኖረች። ከዚህ በኋላ ሕይወት ብነበጽዮን ሞተ። ሚስቱና ጸጋ ዘአብ ብቻቸውን ቀሩ። በገንዘብ እጅግ የከበሩ ሆኑ። ነገር ግን እግዚአብሔር መካን ሆነች፣ ልጅም አልነበራትም። ስለዚህም ነገር በወሩ በ12 ቀን መላእክት አለቃ የቅዱስ ሚካኤልን በዓል ማዘከር ጀመሩ። የተራበ በማብላት የተጠማ በማጠጣት የታረዘ በማልበስ ነዳያንን በማክበር የተቸገሩትን በመርዳት ቀን ያዋረዳቸውን ወራት የባሳቸውን በመደገፍ እንግዳ መቀበል የዘወትር ልማዳቸው ነበር። እነሱን ያየ ልጅ እንደሌላቸውም የሰማ ሁሉ ያዝን ነበር። የሀገራቸው ሰዎች ሁሉ እርስ በርሳቸው በሰውና በእግዚአብሔር ዘንድ የእግዚአብሔርና የጸጋ ዘአብ አኗኗር ምን ያምር ምን ይወደድ ይሉ ነበር። እግዚአብሔርም መካን ስለሆነች በልቦናዋ ታዝን ትቆረቆር ነበር። ነገር ግን ልጅ የተጣት ዘንድ ልቦናዋን አጽንታ ወደ እግዚአብሔር ለመነች። ማለዳ ወደ ቤተ ክርስቲያን ሄዳ እንዲህ ብላ ለመነች። የመላእክት አለቃ የሚሆን ቅዱስ ሚካኤል ጌታ ኢየሱስ ክርስቶስ ሆይ መላእክት ፈጣሪ አንተ ነህ። የዓለም ሁሉ ጌጥ መገኛ አንተ ነህ። ያዘኑትን ደስ የምታሰኛቸው አንተ ነህ። ለተቸገሩትም ረዳታቸው አንተ ነህ። በዓለሙ ዳርቻ ላሉት ሁሉ አለኝታቸው አንተ ነህ። በባህርም ላሉት ሁሉ አለኝታቸው አንተ ነህ። የነገሥታቱም ገዢ አንተ ነህ። የመላእክት ጌታቸው የመላእክት ኃይላቸው አማልክት ዘበጸጋ ለተባሉ ፈጣሪያቸው አንተ ነህ። የመብረቅ ምሰሶች ሁሉ የሚታዘዙልህ፣ ነፋሳትና ብልጭልጭታ ነጎድጓድም የሚገዙልህ፣ ለይኩን ብርሃን ባልከው ትእዛዝ የከዋክብትና የጨረቃ የፀሐይ መመላለስ የተሰራ በጌትነት ጽናትና በካህሊነትህ
አቤቱ ልመናዬን ስማኝ። ቸርነትን የሚያገለግል ልጅ ስጠኝ። አንተን የማያገለግል ከሆነ ማኅፀኔን ዝጋ ብላ ለመነች። ይህም ብላ ወደ ቤቷ ተመልሳ ገባች። የባሏ የጸጋ ዘአብ ግን ስራው ጠዋት ማታም በመዓልትም በሌሊትም ወደ ቤተ ክርስቲያን መገስገስ ነበር። ዕጣን ለማጠን የሚሄድበትም ጊዜ አለ። መስዋዕት ለመስራት የሚሄድበትም ጊዜ አለ። ዳዊት ለመድገምም የሚሄድበት ጊዜ አለ። መጻሕፍት ለማንበብ ወይም ለመመልከት የሚሄድበትም ጊዜ አለ። ወንጌልንም ለማስተማር የሚሄድበት ጊዜ አለ። ትሩፋት ሥራ ለመስራትና ጸሎት ለማድረግ የሚሄድበት ጊዜ አለ። የተፋጠነ ከሚሰራው ሥራ ሁሉ ወደ ቤተ እግዚአብሔር ባዶ እጁን አይሄድም። ለቤተ ክርስቲያን የሚሆን እጅ መንሻ ይዞ ይመጣል እንጂ። ስራውንም ከጨረሰ በኋላ ወደ ቤቱ ይመለሳል። እንዲህ ያደረጉ ብዙ ዘመን ተቀመጡ። ከዕለታት በአንድ ቀን እግዚአብሔር ጸጋ ዘአብን ጌታዬ የምነግርህ ነገር ነበረኝ፣ ብነግርህ ትቀበለኛለህን አለችው። በጎ ነገር ከሆነ እቀበልሻለሁ፣ መልካም ካልሆነ ግን አልቀበልሽም አለ። ጌታዬ ነገሩስ ደግ ነው ባለችው ጊዜ እንድትናገር ፈቀደላት። እነሆ አባትህም እናትህም ሞቱ፣ እኛም ልጅ የለን፣ ገንዘባችን ለማን ይሆናል? ቤተ ክርስቲያን የሚያሻውን እንስጥ፣ ለነዳያንም የሚያሻውን ምጽዋት እናድርግ። ለኃጢአት ከመገዛት እግዚአብሔር ነፃ ያደርገን ዘንድ ወንዶችም ሴቶችም ባሮቻችን ነፃ እናድርጋቸው። ቀረውን የቤት ዕቃችን ሁሉ ለድሃ እንስጠው። ብድራችንን እግዚአብሔር ይከፍለን ዘንድ ልጅ ወልደን ስፍር ቁጥር የሌለው ይህን ሁሉ ገንዘብ ሰብስበን ብናቆየው ምን ይረባዋል? ምን ይጠቅመዋል? እግዚአብሔርን ደስ የሚያሰኝ ካልሆነ ሁሉም ፈጥኖ ይጠፋበታልና። የቴ ነገርሽስ እጅግ ያማረ የተወደደ ነው። ነገር ግን ጥቂት እንታገስ፣ እንዲህ የሚል ጽሑፍ አለና ለመስጠት አትቸኩል፣ ከሰጠም በኋላ አይቆጭህ። የሚጠራጠር ሰው ከእግዚአብሔር አንድነት የተለየ ነውና። እግዚአብሔርም ጌታዬ ይህ ለአንተ አይደለም፣ ለበጎ ሥራ እንቸኩል እንጂ ሰው ከሞተ በኋላ እግዚአብሔርን የሚያመሰግነው ማን ነው? ለመስጠት ሲቻለን መጽውተን ነፍሳችንን ደስ እናሰኛት፣ ፈጣሪያችንንም ደስ እናሰኘው እንጂ። ጸጋ ዘአብም ይህን ነገር ከሚስቱ ሰምቶ ፈጽሞ አደነቀ። አንቺ ሴት ሃይማኖትሽ ፍጹም ነው፣ የእግዚአብሔር ስጦታ ነሽ። ስለ አንቺ ነቢይ እንደተናገረ እናገራለሁና ሥራና ልጅም ስም ያስጠራሉ። ከሁለቱም ይልቅ ልቦናዋ ቀና የሆነች ሴት ትበልጣለች። ወዳጅ ወገን በዘመናቸው ይጠቅማሉ፣ ከእነሱም ይልቅ ለባሏ ደግ የሆነች ሴት ትበልጣለች። ስለ ምክርሽም እንዲህ ይላለሁ፣ ወንድም ረዳትም በመከራ ጊዜ ኃይል ይሆናሉ። ከሁለቱም ይልቅ ለማዳን ምጽዋት ትበልጣለች። ወርቅና ብር ሀገርን ያጸናሉ፣ ከሁለቱም ይልቅ በጎ ምክር ትበልጣለች። መክበር ገንዘብ ማግኘት ልቦናን ደስ ያሰኛል፣ ከዚህም ይልቅ እግዚአብሔርን መፍራት ትበልጣለች። የምታሳጣቸው የለም፣ ረዳት አትሻም። እግዚአብሔርን መፍራት እንደ ገነት በረከቷ ብዙ ነው። ፍጹም ክብር ተላ ደስታ በሷ ይገኛል። አንቺ ሆይ ልቦናሽ በጎ ነገርን አስቧል። እውነት ነገር ተናገርሽ፣ ያልሽኝም ሁሉ ፈጥኜ አደርጋለሁ። ይህንም ተናግሮ ገንዘቡን ሁሉ ለነዳያን መጸወተ። ባል ልጅ ረዳት ለሌላት አሳዳጊ መጋቢ ለሌለው ሁሉ ረዳት ቸር የሆነች ሚስቱ እንደነገረችው እኩሌታውን ገንዘብ ለቤተ እግዚአብሔር ሰጠ። ዳግመኛም ወንዶችንም ሴቶችንም ባሮችን ጠርቶ ወደ ወደዳችሁት ሂዱ፣ ለእግዚአብሔር ብዬ ከመገዛት ነፃ አውጥቻችኋለሁ፣
እኔንም ሚስቴንም ከዲያብሎስ መገዛት ነፃ ያደርገን ዘንድ ወንዶችም ሴቶችም ባሮችም እንዲህ ባላቸው ጊዜ እጅግ አዘነ። ጌታችን ምን አደረግህን? አባታችን ሆይ የሚያሳዝን ሥራ ምን ሰራን? ብንበድልህም እነሆ አለንጋ ጅራፍ በፊትህ አለ፣ ግረፈን እንገረፋለን አሉት። ጸጋ ዘአብም ያሳዘናችሁኝ ነገር የለም። በእውነት ከፊቴ ቆመው የሚያገለግሉት በካህናት በአባቶች በረከት እግዚአብሔር ይባርካችሁ። ከኔ ቤት ልትኖሩ ብትወዱ ግን እንደ ቤት ልጅ ሆናችሁ ኑሩ እንጂ ባሮች አይበላችሁ። ወንዶችም የጸጋ ዘአብ ወዳጆች ሴቶችንም የእግዚአብሔር ባለሟሎች ይበሏቸው አላቸው። እንዲህም ባላቸው ጊዜ ሴቶችም ወንዶችም ደስ ብሏቸው እግሩን ሳሙት። ወንዶችም ሴቶችም እንደ ባለቤት ነፃ ሆነው ከእሱ ጋር ብዙ ዘመን ተቀመጡ። ጻድቁ አባታችን አቡነ ተክለ ሃይማኖት ረድኤታቸው በረከታቸው በሁላችን ላይ ይደር ለዘላለም በእውነት አሜን።